ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ለእናንተ፣ ሰላም ለሀገሬ፣ ሰላም ለዓለም ህዝብ ኢንሻአላህ። ዛሬ የማሳያችሁ ፕሮፋይል አሰራር ወይንም ደግሞ ሎጎ፣ የዩቲዩብ ሎጎ ወይንም ፕሮፋይል አሰራር ኢንሻአላህ ላሳያችሁ። ዳይ ወደ ቪዲዮ። በመጀመሪያ ደረጃ ፕሌይ ስቶር ላይ ገብታችሁ ይህንን አፕሊኬሽን ታወርዱታላችሁ ማለት ነው። ይህንን አፕሊኬሽን ታወርዱታላችሁ። ከዛ ደግሞ ካወርዳችሁ ደግሞ አንዴ ክሊክ ታደርጉታላችሁ ማለት ነው። እኔ መጀመሪያ ሰራሁት ስላለ ይህንን ደግሞ እንዴት ነው ድሊት ማደርገው? እዚህ ጋር ሲደመር ምልክት ወይንም ደግሞ እዚህ ጋር 3 ነጠብጣቡ ቦታ አንዴ ክሊክ አደርገዋለሁ። መጀመሪያ ስለዘጋሁት ማለት ነው። ከዛ ድሊት የሚለውን አነሳዋለሁ ማለት ነው። አላስ አነሳሁት። ከዛ ያን ራሱን 3 ነጠብጣብ እነካዋለሁ ማለት ነው። ለምሳሌ አሁን ሼፕስ የሚለውን ታች ላይ ወርጄ ሼፕስ የሚለው አንዴ ክሊክ አደርገዋለሁ። የፈለኩትን ከለር ቀስቱን ወደ ታች አይደለም ወደ ላይ አንዴ ክሊክ ሳደርገው ይመጣል ማለት ነው። ከዛ ደግሞ እኔ ያው የፈለጋችሁትን ሳይዝ መምረጥ ትችላላችሁ። እኔ ደግሞ ክብን መረጥኩ ማለት ነው። ክቡን ስመርጥ ደግሞ ያው በነጭ ነው ተመረጠው። እኔ ደግሞ እዚህ ጋር ለምሳሌ ጥቁር ወይንም ደግሞ የኢትዮጵያ ካርታ አረንጓዴ መምረጥ እችላለሁ ማለት ነው። ከዛ ሳይዙን በፈለኩት አክል አሰፋዋለሁ ብጄ ማለት ነው። እንደዚህ ቀዩን ጥቁሩን እየነካውኝ ብጄ በፈለኩት አክል ሳይዙን አሰፋዋለሁ። ያ አሁን ትክክለኛ ሳይዝ ሆነ ማለት ነው። ያውላችሁ አሁን የኢትዮጵያ ካርታ ወይም የኢትዮጵያ ባንዲራ እንሰራለን ማለት ነው። እሺ ራይት ብዬ ወጥቻለሁ። ይህንን ብቻ አረንጓዴው ብቻ የትም ቦታ ሳንሄድ በአንዱ ብቻ ከለር እየቀያየር የኢትዮጵያ ባንዲራ መስራት እንችላለን። አሁን ምን አደርጋለሁ? ኮፒ ይለዋለሁ አንዴ። ይህን ኮፒ ያደረኩት ደግሞ ከለሩ ለመቀየር እንደዚህ አንድ ጊዜ ሳብ ስናደርገው እንደዚህ ከለር የሚለውን ብቻችን አንድ ይነካዋለን። ከዛ አኔብልድ የሚለው ደግሞ እዚህ ጋር አኔብልድ የሚለው እዚህ ጋር ማለት ነው። አንድ ብቻችን ክሊክ ስናደርገው ቀይም ይሆናል። ወይም ደግሞ የአረንጓዴ ምልክት ከፈለግን ደግሞ አረንጓዴ፣ ቢጫ፣ ቀይም ወይም ደግሞ በፈለጋችሁት ከለር ማድረግ ትችላላችሁ። ለምሳሌ እኔ አሁን የቀዩን አረንጓዴ አደረኩት ማለት ነው። ቢጫ ያውላችሁ አሁን ይሄ ቢጫ አደረኩት። ትንሽ ከአረንጓዴውን ሳይዙን አሳንሰዋለሁ። ምክንያቱም የጻፍኩት ጽሁፍ ላይ ያን እንዲታይ ጎላ ተደርጎ እንዲታይ ያኔ አሳንሰዋለሁ ትንሽ በእጅ እየነካካው ማለት ነው። ከዛ ማለሽ ጀማ ያው ትንሽ እንደዚህ እያደረኩኝ ያው አስቀምጥኩት ማለት ነው። ያውላችሁ አሁን ራይት ብዬ እወጣለሁ ማለት ነው። ትንሽ እንትን ብለዋል። አሁን ይህን ራሱ ኮፒ አድርገዋለሁ። ያውላችሁ ኮፒ ያደረኩት። አሁን ደግሞ በፈለኩት ከለር ለምሳሌ ከለር የሚለው አንዴ ክሊክ አደርገዋለሁ። ከዛ ደግሞ ለምሳሌ እኔ ቀይ እፈልጋለሁ። በኢትዮጵያ ባንዲራ መሰረት እፈልጋለሁ። ቀይ ያደረኩት ማለት ነው። ከዛ አሁንም ከቢጫው ትንሽ አሳንሰዋለሁ። ያው ቀስቱን እየነካው ማለት ነው። ትንሽ አሳንሰዋለሁ ከቢጫው። ያው አሁን አረንጓዴ፣ ቢጫ፣ ቀይ ሆነ። አሁን ይሄ እንዳይንቀሳቀስ ደግሞ ራይት ብዬ ወጣና እንዳይንቀሳቀስ ደግሞ እዚህ ጋር 3 ነጠብጣብ ላይ ያለውን እዚህ ጋር አንዴ እጃችን ነካለን። ከዛ ደግሞ የቁልፍ ምልክት ይመጣልናል። ሁሉም ቦታ እጃችን አንዴ ነካ እያደረግን እንዘጋዋለን። እዚህ ጋር ማለት ነው። ያውላችሁ እዚህ ጋር ሁሉም ቦታ አንዴ ነካስና ቀይ ይሆናል። አሁን ሀላስ አይንቀሳቀስም። የትኛውም ምንም ነገር ብታደርጉት አይንቀሳቀስም። አያችሁ ምንም አይንቀሳቀስም። ከዛ የፈለግነው ቴክስት መጻፍ እንችላለን ማለት ነው። ከዛ አሁን እኔ ዜዶ ጉራጌዋ ብዬ ጽፋለሁ። ቴክስት የሚለው ነክቼ ኤ የሚለው ምልክት ከዛ ደግሞ ስታይል የሚለው ወይንም ደግሞ ኤ ምልክት ስነካው እዛ ጋር ይመጣል። እዛ ደግሞ ላይ እንትን አለ የእርሳስ ምልክት ማለት ነው። አንዴ በእርሳስ ምልክትም እነካዋለን። ከዛ ደግሞ አሁንም ደግሜ እርሳስ ምልክት ነካዋለሁ ማለት ነው። ያውላችሁ ስነካው ቴክስት ኒው ቴክስት የሚል ይመጣል።
ለምሳሌ እኔ ዜዶ ጉራጌዋ ላይ ሼር አድርጉኝ ብዬ እጽፋለሁ። ከዛ ኦኬ እለዋለሁ። አሁን ይህንን ጽሁፍ ለምሳሌ እኔ ቢጫውም አረንጓዴውም ጋር ማድረግ እችላለሁ። ከዛ አሁን ይህን ጽሁፍ ምን አደርገዋለሁ? እንደዚህ ብዬ ለምሳሌ ሳይዝ በሚለው እንደዚህ ማድረግ ትችላላችሁ። እናንተ ከፈለጋችሁም ትንሽ ከፈለጋችሁም ትልቅ ማድረግ ትችላላችሁ። ከዛ ደግሞ እንደዚህ ብዬ ከለር የሚለውን በፈለኩት ከለር ቀይ፣ ያኔ አረንጓዴ፣ ቢጫ ፈለግነው ከለር ማድረግ እንችላለን። አሁን ለምሳሌ ይሄንን ከለር መረጥኩኝ፣ ራይት ብዬ እወጣለሁ። ከዛ ደግሞ ለምሳሌ እዚህ ጋር ፎት የሚለውን ኤቢ የሚለው በእጃችን አንድ ለምን ጽሁፉን ጎላ ተደርጎ እንዲታይ ያደርገዋል። ይኸውላችሁ ለምሳሌ ወይንም ይሄንን የፈለጋችሁትን ትመርጣላችሁ። ከዛ ኦኬ ትሉታላችሁ። ከዛ ደግሞ ያው እዚህ ጋር ስታይል የሚል አለ፣ ቢ ምልክት ያለበት ያው አንዴ ወደዚህ አንዴ ወደዛ ይለዋል። ከዛ ራይት እንለዋለን። ይኸው ደግሞ ኤቢሲ የሚለው ደግሞ ወደ ታች ወይም ወደ ላይ ለማድረግ ነው። አንዴ ክሊክ እናደርገዋለን። ለምሳሌ ክብ ለማድረግ ወይም ደግሞ እንደዚህ ለማድረግ አንዴ ወደዚህ ለምሳሌ 20%፣ 5%፣ 15% የሚበቃቸው አክል ፐርሰንት ታጠቡታላችሁ። ለምሳሌ ይሄንን እዚህ ጋር አሁን 80% ላይ አደረኩት ማለት ነው። ለምን እንዲታይ ከፈለኩኝ 80% ላይ አደረኩኝ። ያውላችሁ አሁን ራይት ብዬ እወጣለሁ። ከዛ ምንድነው የማደርገው? ከለር ያውላችሁ ጎላ ተደርጎ እንዲታይ ከለር እመርጣለሁ ማለት ነው። ያው በፈለጋችሁት ከለር መምረጥ ትችላላችሁ። እንደዚህ የፈለጋችሁት ከለር አለ። በዚህ አይነት ከለር ያውላችሁ የፈለጋችሁት ከለር ያው በፈለጋችሁት ነገር በፈለጋችሁት ከለር መምረጥ ትችላላችሁ። ለምሳሌ ይሄ እንደዚህ ሲሆን ያው እንደዚህ ጎላ ተደርጎ እንዲታይ ያደርገዋል። በዛው መስመር የትም ቦታ ሳትሄዱ ማለት ነው። ከዛ ይህንን ጽሁፍ እራሱ ኮፒ አደርገዋለሁ። ለምን ታች ላደርገው ማለት ነው። ከዛ ይህንን ጽሁፍ ደግሞ ወደ ላይ እንደ አንድ የዜዶ ጉራጌው የሚለው ወደ ታች የሆነውን ይሄ ደግሞ ወደ ላይ ማድረግ እችላለሁ። በዛው መስመር ላይ እዛው ላይ ማለት ነው። እዛው ያው ያለች እዚህ የነካው ኮንቨር ኪዩአርቪ የሚለውን አንዴ ኤቢሲ የሚለውን አንዴ እነካዋለን። ከዛ እኔ ለምሳሌ 80% ነው ያደረኩት። እኔ ደግሞ አሁን ወደ ላይ ደግሞ ሳደርገው በስንት ፐርሰንት እንደሚስተካከል እዩት። አሁን ላይ እኔ በ85% ያው 85% ላይ አደረኩት። አሁን ደግሞ ራይት ብዬ እወጣለሁ። እዚህ ውስጥ ፎቶ ማስገባት ከፈለኩኝ ምንድነው የምነካው? እዚህ ጋር የሲደመር ምልክቱ አንዴ እነካዋለን። ያው ከዛ ፍሮም ጋላሪ የሚለውን እዚህ ጋር ፍሮም አፎን የጀማ እዚህ ጋር ሲደመር ምልክት አንዴ እነካዋለን። ከዛ ደግሞ ፍሮም ጋላሪ የሚለውን እዚህ ጋር አንዴ ጫን አደርገዋለሁ ማለት ነው። ከዛ የፈለኩት ፎቶ ቤት ለምሳሌ እኔ ይህንን ፎቶ መረጥኩኝ። ያ ረብ አንሱር ገዛ የሚለውን ያ ረብ አንሱሮም ኢንሻአላህ። በዚህ አጋጣሚ ፍልስጤኖች ዱዓ አድርጉላቸው የጀማ ኢንሻአላህ። አሁን ደግሞ ይህንን አደረኩት በፈለኩት ሳይዝ። ለምሳሌ ይህንን አልፈልገውም፣ ያኔ አመጣዋለሁ ሌላውን። እሱ ራሱን በሳይዝ አድርጌ አመጣዋለሁ። ይህንን ለምሳሌ በዩቲዩብ ሳይዝ በስንት ሳይዝ ላድርግላችሁ ብሎ ያኔ ወደ ላይ ወደ ታች ቀስቱ ፊቷን ወደዚህ ወደዛ ማድረግ ትችላላችሁ። እዚህ ቀስቱን እየነካችሁ እንደዚህ እየነካችሁ ያኔ ፊቱን ማዞር ትችላላችሁ ማለት ነው። አሁን ክቡን መረጥኩ ማለት ነው እዚህ ጋር። ከዛ ክቡ ላይ እዚህ ጋር ራይት እለዋለሁ ማለት ነው። ይኸውላችሁ አሁን ትንሽ አሳንሰዋለሁ። ቀዩ ላይ እንዲታይ ሙሉ ለሙሉ ቀዩ ሙሉ ለሙሉ አሁን መሸፈን እችላለሁ። ያውላችሁ
አሁን ሀላስ ጨረስን ማለት ነው። ከዛ ምንድን ነው የምናደርገው? አሁንም ሶስቱ ነጠብጣብ ነክተን እዚህ ጋር ይህንን ጽሁፍ እንዳይወጣብን ፎቶም ሁሉም ቦታ ቁልፍ እናደርገዋለን፣ እንዘጋዋለን። አሁን የትም መንቀሳቀስ አይችልም ማለት ነው። ከዛ እንዴት ነው ሴፍ የምናደርገው የሚለው ደግሞ እዚህ ጋር ያውላችሁ እዚህ ጋር ማምጣት ትችላላችሁ። ሚሞሪ ምስል የሚመስለው ማለት ነው። ያው አንዴ ክሊክ ታደርጉታላችሁ። ከዛ ደግሞ ሴቭ አስ ኢሜጅ የሚለውን አንዴ ብቻችሁን ያው ክሊክ ታደርጉታላችሁ። ከዛ ሴቭ ቱ ጋላሪ ሼር ማድረግ የምትፈልጉት ወላ ጋላሪ ውስጥ ሊገባላችሁ ነው የምትፈልጉት የሚለው። እናንተ ደግሞ ጋላሪ ከሆነ ጋላሪ፣ ሼር የሚለው ደግሞ ከሆነ ሼር የሚለውን አንዴ ነክታችሁ ከዛ እኔ ለምሳሌ ጋላሪ እንዲገባልኝ የምፈልገው ጋላሪ ውስጥ ይገባል። ያኔ ሴቭ ሆኗል። ጋላሪ ውስጥ ገብተን እናገኘዋለን። ሹፉ ያውላችሁ ጋላሪ ያው ጋላሪ ውስጥ ያውና አለ ማለት ነው። እንግዲህ ቪዲዮ ከወዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩን። እንግዲህ ቪዲዮን እስከ መጨረሻው እዩት። ካያችሁት ደግሞ ትጠቀማላችሁ። ላይክ አድርጉኝ። ላዝም ትልቅ ዩቱበር መሆን የለብኝም። ትልቅም ዩቱበር የተነሱት በአንድ ነው። እኔም በአንድ ተነስቻለሁ። አላህ ደግሞ ትልቅ እንዲያደርገን ዱዓ አደርጋለሁ። ቪዲዮ ከወዳችሁ ላይክ አድርጉት፣ ሼር አድርጉት፣ ሰብስክራይብ አድርጉት። ሰላም አሌይኩም ወራህመቱላሂ ወበረካቱ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ።